ዛሬ ዓለም እየተለወጠች ነው ሳይሆን ተለውጣ ጨርሳለች። በየቀኑ በሺዎች የሚቆጠሩ ወጣቶች ከዩኒቨርሲቲ ተመርቀው ይወጣሉ። ግን ብዙዎች እጃቸው ላይ ያለው ዲግሪ ወደ ስራ ሊያስገባቸው አልቻለም። ለምን? ምክንያቱም ድሮ የምናውቃቸው ስኬት መንገዶች አሁን ተዘግቷል። ዓለም በኤአይ በኢኮኖሚ ቀውስ እና በዲጂታል አብዮት እየተናወጠች ትገኛለች። ትልቁ ጥያቄ ግን ዓለም ስትቀየር አንተ አብረህ ተቀይረሃል ወይ የሚለው ነው። ሰላም ጤና ይስጥልን ውድ የጥላ ቤተሰቦች፣ በዛሬው ቆይታችን ዲግሪ ወይስ ክህሎት በሚለው ርዕስ አብረን እንቆያለን። ለዘመናት ዲግሪ ካለ ስራ አለ ተብለን እየተነገረን ነበር ያደግነው። አሁን ግን ያ ቀርቷል። ክህሎት አዲሱ ገበያ ሆኗል፣ አዲሱ ገንዘብ ሆኗል። ስለዚህ መማር፣ አሁንም መማር። ብዙዎቻችን ትምህርት ቤት በምርቃት ቀናችን የሚያበቃ ይመስለናል። እውነታው ግን ይጀምራል እንጂ አያበቃም። ዛሬ ትምህርት ቤት ያልተማርናቸው ነገር ግን ዓለም የምትፈልጋቸውን ክህሎቶች ክሪቲካል ቲንኪንግ፣ ዲጂታል ሊትሬሲ፣ አዳፕታቢሊቲ ማዳበር እንዳለብን ግልጽ ነው። ያ የማይሆን ከሆነ ግን ወደ ኋላ እንቀራለን። ብዙ ጊዜ ትክክለኛውን መንገድ ስትይዝ ብቻህን ትሆናለህ። ከመንጋ ጋር መጓዝ ደህንነት ልሰማ ይችል ይሆናል፣ ግን ርቀት አትሄድም። ስለዚህ ወዳጄ በራስ መታመን እነሱ ከሚሰጡት አድናቆት ሳይሆን ለራስህ ካለ ዋጋ ነው ማሳደግ የምትችለው። እናም ራስን አፕግሬድ ስታደርግ ዓለም ላንተ ያላት ዋጋ አብሮ ይጨምራል። ስለዚህ ኢትዮጵያ ውስጥም ሆንክ ከኢትዮጵያ ውጪ ዛሬ የምትወዳደረው ከጎረቤት ጋር ሳይሆን ከዓለም ጋር ነው። ስለዚህ እድሎችን ማየት። ብዙውን ጊዜ ዓለም በችግር ስትሞላ ችግር ፈቺዎች ናቸው ባለጸጋ የሚሆኑትና እድሎችን ማየት መፈለግ አስፈላጊ ነው። ሳትጠቃልል ነገህን መተንበይ የምትችለው አንተ ራስህ ነህ። አንተ ራስህ ስትፈጥረው ብቻ ነው መተንበይ የምትችለው። ስለዚህ አሁን ካለበት ከኮምፎርት ዞን ውጣ። አዲስ ቋንቋ፣ አዲስ ሶፍትዌር፣ አዲስ ስኪል፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ማርኬቲንግ የመሳሰሉትን ተማር፣ ተለማመድ፣ ስራ። ህይወታችሁን መቀየር የምትፈልጉ ከሆነ ይሄን ቪዲዮ ላይክ፣ ሼር አድርጉት። ነገ ዛሬ ይጀምራል። አመሰግናለሁ።